አብዛኞቻችን ሊንክድኢንን በትክክል እየተጠቀምንበት እንደሆነ እናስባለን። ፕሮፋይል እናስተካክላለን፣ ፎቶ እንጭናለን፣ ምናልባትም የሥራ ልምዳችንን እንጨምራለን። ከዚያም እንጠብቃለን። ግን ምንም የሚፈጠር ነገር የለም። ቀጣሪ የለም፣ አዲስ ዕድል የለም፣ የሚላክልን መልእክትም የለም። እውነታው ግን ሊንክድኢን ስለማይሰራ ሳይሆን አብዛኞቻችን ሊንክድኢን ምን እንደሆነ ስላልገባን ነው። ሊንክድኢን ዝም ብሎ ማህበራዊ ሚዲያ ብቻ አይደለም፣ ሲቪ መጫኛ ቦታም አይደለም። እሱ አንድ ሲስተም ነው፣ ገበያ ነው። በአንድ በኩል ትኩረት ለማግኘት የምንፎካከር በሚሊዮን የሚቆጠሩ ስራ ፈላጊዎች አለን። በሌላ በኩል ደግሞ የተወሰኑ ምልክቶችን የሚፈልጉ ቀጣሪዎችና ኩባንያዎች አሉ። በመካከላችን ደግሞ ማን መታየት እንዳለበትና ማን መዘንጋት እንዳለበት የሚወስን አልጎሪዝም አለ። አንድ ቀጣሪ ሊንክድኢንን ሲከፍት ዝም ብሎ አይዘዋወርም። ይፈልጋል፣ ቁልፍ ቃላትን፣ የሥራ መደቦችን፣ ክህሎቶችንና ቦታዎችን ይጽፋል። ሊንክድኢንም ወዲያውኑ ፕሮፋይሎችን በቅደም ተከተል ያመጣል። ይህ ማለት ፕሮፋይላችን ወይ እየሰራልን ነው፣ አለዚያ ደግሞ የለንም ወይም ኢንቪዚብል ነን ማለት ነው። እንደዚህ እናስበው። የሊንክድኢን ፕሮፋይላችን ሲቪያችን አይደለም፣ መሸጫ ገጻችን ነው። እሱ ዳታ ነው። አልጎሪዝሙ ደግሞ ከሰው በፊት ያነበዋል። ለምሳሌ አንድ ቀጣሪ ዲጂታል ማርኬቲንግ ስፔሻሊስት ብሎ ቢፈልግ የኛ ፕሮፋይል ግን ማርኬቲንግ ኢንቱዚያስት የሚል ከሆነ ተሸንፈናል። ይህ የሆነው ብቃት ስለሌለን ሳይሆን ሲስተሙ የሚረዳውን ቋንቋ ስላልተጠቀምን ነው። ሊንክድኢን በፍለጋ ውጤት ውስጥ የት መመደብ እንዳለብን ለመወሰን የእኛን አርዕስት፣ የሥራ ልምድ፣ ክህሎትና እንቅስቃሴያችንን ጭምር ይመረምራል። አብዛኞቻችን የመጀመሪያውን ስህተት የምንሰራው እዚህ ጋር ነው። ትኩረታችን ልዩ ሆኖ ለመታየት እንጂ ተፈላጊ ለመሆን አይደለም። ይህንን ብናስተካክል እንኳን ሌላ ደረጃ አለ። ሊንክድኢን ዝም ብሎ ፕሮፋይል አይደረድርም። ንቁ ወይም አክቲቭ ተጠቃሚዎችን ያበረታታል። የምንለጥፍ፣ የምንሳተፍና የምንወያይ ከሆንን ይበልጥ እንታያለን። እንቅስቃሴ ካላደረግን ግን የመታየት እድላችን ይሞታል። ዝምተኛ ፕሮፋይሎች ትኩረት አያገኙም። አሁን ደግሞ ሁለተኛውን ደረጃ እናስብ፣ ትስስር ወይም ኮኔክሽንስ። ሊንክድኢን የተገነባው በኔትወርክ ላይ ነው። ተዛማጅ የሆኑ ጓደኞች ባሉን ቁጥር ፕሮፋይላችን የመሰራጨት እድሉ ይጨምራል። በዘርፋችን ካሉ ሰዎች ጋር ከተገናኘን በፍለጋ ውጤቶች ውስጥ የመውጣት እድላችን ይጨምራል። ከነሱ ጽሑፎች ጋር ከተሳተፍን ደግሞ በቅርብ ርቀት እንታያለን። ተመሳሳይ ብቃት ያላቸው ሁለት ሰዎች የተለያየ ውጤት የሚኖራቸው ለዚህ ነው። አንደኛው ሁልጊዜ እድል ይኖረዋል፣ ሌላኛው ግን ምንም የለውም። ልዩነቱ ችሎታ ሳይሆን ሲስተሙን መረዳት ነው። ማንም የማይነግረን ሌላ ነገር ደግሞ አለ። ቀጣሪዎች የሥራ ልምዳችንን ብቻ ሳይሆን ባህሪያችንን ጭምር ያያሉ። ንቁ ነን፣ እውቀት እናካፍላለን፣ በዘርፋችን ጉዳዮች ላይ አስተያየት እንሰጣለን፣ እንደ ተሳታፊ እንታያለን ወይስ ተራችንን እንደምንጠብቅ? ምክንያቱም ለቀጣሪዎች ሊንክድኢን ዳታቤዝ ብቻ ሳይሆን ማጣሪያም ነው። እነሱ ክህሎትን ብቻ ሳይሆን ስብዕናንና መኖርን ወይም ፕሬዘንስን ጭምር ነው የሚቀጥሩት። ስለዚህ ሊንክድኢን አይሰራም ስንል ትክክለኛ ትርጉሙ በሲስተም ውስጥ አልታየንም ማለት ነው። አንዴ የሊንክድኢን አሰራር ሲገባን ግን ሁሉም ነገር ይቀየራል። በመቶዎች ለሚቆጠሩ ስራዎች ከማመልከት ይልቅ እድሎችን መሳብ እንጀምራለን። በጭፍን ከመፎካከር ይልቅ ራሳችንን በስትራቴጂ እናስቀምጣለን። አርዕስታችን ግልጽና ቁልፍ ቃላት ላይ ያተኮረ ይሆናል። የሥራ ልምዳችን ቀጣሪዎች በሚፈልጓቸው ቃላት ታሪካችንን ይተርካል። ክህሎቶቻችን ማንነታችንን ያጠናክራሉ። እንቅስቃሴያችን፣ የምንለጥፈውና የምንሰጠው አስተያየት በዘርፉ ንቁ መሆናችንን ማረጋገጫ ይሆናል። ዝም ብለን አንዱ ፕሮፋይል መሆናችን ያበቃና ተፈላጊ እንሆናለን። ግን በሊንክድኢን ስኬታማ የሆኑትን የሚለይ አንድ ትልቅ ነገር አለ። እሱም እንደ ስራ ፈላጊ ማሰብ ማቆምና እንደ ፈጣሪ ወይም ክሪኤተር ማሰብ መጀመር ነው። ሐሳቦችን እናጋራለን፣ የምንማረውን እናወራለን፣ ስለ ዘርፋችን እንጽፋለን። ይህን የምናደርገው የግድ ሊቅ ስለሆነም ብቻ ሳይሆን መታየታችንን ለመጨመር ነው። በሊንክድኢን መታየት ትልቅ ጉልበት አለው። የሊንክድኢን እውነተኛው ጨዋታ ይህ ነው። ፕሮፋይል መገንባት ብቻ ሳይሆን ግልጽነትንና ንቁነትን በሚሸልም ሲስተም ውስጥ መኖርን መቻል። ለቻናላችን አዲስ የሆናችሁ ላይክ፣ ሼርና ሰብስክራይብ በማድረግ በየሳምንቱ የሚወጡ የሳይንስና ቴክኖሎጂ ቪዲዮዎችን ይመልከቱ።